ቃሉንም እንስማው መቅሰፍቱንም እንስማው ይገርማቸዋል ግድ የላችሁም እንስማው እግዚአብሔር ለምን ይሄን አመጣብን ብለን ራሳችን እንጠይቅ ወደዚህ ማየት ነው ወደዚያ ማየት ነው ማንጋጠጥ ነው ምን ለብሳለች ምን ለብሷል ከየት መጣ ወዴት ይሄዳል ምንም እኮ ሰላም የለንም ቤተ መቅደስ አይመስልም ዛሬ በቤተ መቅደስ አካባቢ ሀብት መሰብሰብ የማይፈልግ የለም በእውነቱ ምእመናን ጭምር ቦታዋን የሚቀራመተው ብዙ ሰው ነው እንዲሁ ቤተ መቅደስ አሁን የአዲስ አበባማ ቤተ መቅደስ ዙሪያውን በሱቅ በግንብ ተከቦ ጉልላቱ ራሱ አይታይም ወይ እንደገና አፍርሰን ከፍ እናደርገው እንደሆነ እንጂ አይታይም እግዚአብሔርን አልሰማዋልን አልታዘዘዋልን አላከብረዋልን መቀለጃ መቅደሱ ሳይቀር መቀለጃ መነጋገሪያ ማውሪያ ምንቾካሾኪያ ሆነ የሆነ ሰው ይመጣል ቅዳሴ እየተቀደሰ እዚህ ትምህርት እየሰጠ አውደ ምሕረት መሆኑን ያውቅም ይመጣና ፊት ለፊት ይሰግዳል ምንም ጉዳዩ አይደለም ሰላም ቢባል ስግዱ ቢባል ጉዳዩ አይደለም ልክ እንደ ለቅሶ ነው ደርሶ የራሱን ይሄዳል እዚያ ሻማ ያበራል እዚያ ትንሽ ሳንቲም ይጨምራል ምንም ገበያ እንደዚህ ለቅሶ ቤት ነው የሚመስለው እና ለቤተሰቦቻችሁ ንገሩ ቤተ መቅደስ ሲመጣ ምንድነው የሚደረገው ስርዓት አምልኮ በሌለበት ቅዳሴ በሌለበት በሰዓት እንኳን ብንመጣ ምንድነው የሚደረገው ርግብ ሻጭ ማለት በሐዲስ ኪዳኗ ቤተክርስቲያን ጸጋ መንፈስ ቅዱስን የሚነግዱበት ይላል ሰዎች የሚታረቁበትን ሀብት የሚነግዱበት እነሱ ርግብ ሻጮች ይባላሉ ይላል ዛሬ ጥምቀት ይነገድበታል ፈውስ ይነገድበታል ቅባ ቅዱስ ይነገድበታል ጸበል የገዳም እየተባለ ይነገድበታል ጸጋ እግዚአብሔር ከሚገኝበት የማይነገድበት ምን አለ መቅደሱ ደም ባፈሰሱ